ሰላም የሃርሞኒ ኢፖክሲ ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ ደግሞ ዲስከስ የምናደርገው ስለ ኢፖክሲ ቢዝነስ አዋጭነትና የኢፖክሲ ቢዝነስ በእውነት አሁን ባለው የኢትዮጵያ ነባራዊ ሁኔታ አዋጭ ነው ወይ እንዲሁም ደግሞ አዳዲስ ሰዎችስ ቢገቡ በዚህ ማርኬት ላይ ስኬታማ የመሆን ቻንሳቸውስ ምን ያህል ነው በሚለው ዙሪያ ላይ የተወሰነ ዲስከስ እናደርጋለን። እንዲሁም ደግሞ የተለያዩ ከኢፖክሲ ጋር የተያያዙ የማርኬቲንግ ቲፖችን ለእናንተ ሰጀስት የማደርግ ይሆናል። ከዚህ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ያላችሁን አስተያየትን በኮሜንት ላይ ማሳወቅ ትችላላችሁ። ታዲያ ይህ ሃርሞኒ ኢፖክሲ ነው። ሃርሞኒ ኢፖክሲ እንደምታውቁት የተለያዩ ስልጠናዎችን በአካል እንዲሁም ደግሞ በኦንላይን ጭምር ለተማሪዎቻችን በመስጠት ወደ ስራው እንዲሰማሩ ብዙ ሰዎችን እየረዳና እየሰራ የሚገኝ ተቋም ነው። ታዲያ ኢፖክሲ በአሁናዊ የኢትዮጵያ ሁኔታ ላይ እንዴት ነው ታዋቂ ነው ወይ ወይም ደግሞ ወደዚህ ማርኬት ብንገባ ስኬታማ ነው የሚሉ ጥያቄዎች በኢንቦክስ እንዲሁም ደግሞ በተለያዩ የሶሻል ሚዲያ ቻናሎቻችን ላይ ይደርሰናል። ታዲያ አዎ ኢፖክሲ አዋጭ ነው። ይሄንንም የምንልበት ምክንያት በሁለት መንገዶች ነው። አንደኛ ኢፖክሲ እንደሚታሰበው በብዙ የኢትዮጵያ ነዋሪዎች ደረጃ የታወቀ አይደለም። በሁለተኛነት ደረጃ ደግሞ በማርኬቱ ላይ ብዙ የሚባሉ ወይም ደግሞ እንዳለው የኢትዮጵያ ሰው ብዛት በዛ ልክ የሚደርስ እጅግ ብዙ የኢፖክሲ አምራቾች አሉ ብለን አናስብም። ገና ከዚህ በላይ የኢፖክሲ አምራቾች ወደዚህ ማርኬት ቢመጡና ቢቀላቀሉ በእርግጥም ስኬታማ የሚሆኑበት የቢዝነስ አንዱ ዘርፍ ነው። ታዲያ ኢፖክሲ ያዋጣናል ካልን እንዴት ነው የሚያዋጣን፣ አሰራሩስ እንዴት ነው የሚለውን ነገር ግን መገንዘብ አለብን። ምክንያቱም የኢፖክሲ ቢዝነስ ያዋጣል የሚለው ነገር ብቻውን ለአንድ ሰው ስራ ለመጀመር በቂ ነው ብዬ አላስብም። ምክንያቱም ምንድነው አንድ ሰው ወደዚህ ቢዝነስ ከመሰማራቱ በፊት የተለያዩ የማርኬቲንግ ስትራቴጂዎችን መንደፍ እንዲሁም ደግሞ በኢፖክሲ ላይ በቂ ስልጠና ወይም ደግሞ በቂ ሙያን አግኝቶ ወደዚህ ስራ መሰማራት ያስፈልጋል። ይህንን የምላችሁ ከሁለት ነገሮች በመነሳት ነው። አንደኛ የሚሰለጥኑ ሰዎች ወይም ደግሞ ሰልጥነው ከወጡ በኋላ ራሱ ተመሳሳይ ስራ መስራት ወይም ደግሞ እስከዛሬ ድረስ ሲሰሩ የነበሩ ዲዛይኖችን መድገም በራሱ ሌላኛው ችግር ነው። ምክንያቱም ሰው የለመደውን ነገር ወደ ማርኬቱ ብናቀርብለት ኦሬዲ ያንን ነገር ሊያቀርቡለት የሚችሉ እጅግ ብዙ አምራቾች ስላሉ ከነሱ ጋር የመወዳደር ሁኔታችን ምናልባትም ዝቅተኛ ሊሆን ይችላል። ነገር ግን ኢፖክሲ ላይ ክሬቲቪቲ የሚባለው ነገር ስንጨምርበት በተለይም እጅግ በጣም የተለያዩ ዲዛይኖችን የተለያዩ ያማሩ በራሳችን ወይና በራሳችን መልኩ ዲዛይን አድርገን የምንሰራቸው ስራዎች በሰው ዘንድ ተቀባይነት ይኖራቸዋል። ቀደም ሲል እንዳነሳውላችሁ ኢፖክሲ በብዙ የኢትዮጵያ ነዋሪዎች ወይም ደግሞ በአብዛኛው ኢትዮጵያውያን ዘንድ የታወቀ ነገር አይደለም። ነገር ግን ገና እያሳወቅን የምንሄደውና እጅግ በጣም ደግሞ ብዙዎች አውቀውት ሊገዙት እንዲሁም ደግሞ ወደ ስራው ሊሰማሩበት የሚችሉት አንደኛው የቢዝነስ ዘርፍ። ታዲያ እዚህ ጋር ያለን አድቫንቴጅ ምንድነው? ቀድሞ ወደ ማርኬቱ ብሬክ አድርጎ የመግባት ነገር ነው። ታዲያ ማርኬትን ብሬክ አድርጎ የመግባት ወይም ደግሞ ለህዝቡ አዌርነስን ክሬት እያደረግን በዚህ ዙሪያ ላይ እኛ እየተንቀሳቀስን ስንሰራ አድቫንቴጃችን ቀደም ሲል እንዳልኳችሁ ብዙ አምራቾች ስለሌሉ እኛ በምንችለው አቅም ክሬቲቭ እየሆኑ የተለያዩ ያማሩ ነገሮችን ለህዝቡ እያሳየን ስንመጣ በእርግጥም ገዢዎቻችን ብዙ እንዲሁም ደግሞ ክላይንቶቻችንም ብዙ መሆን ይችላሉ። ታዲያ ወደዚህ የኢፖክሲ ቢዝነስ መሰማራት የምትፈልጉ ሰዎች ቀድሚያ እንዳልኳችሁ ይሄ ቢዝነስ አዋጭ ነው፣ አትራፊ ነው፣ ፕላስ ደግሞ ፖቴንሻልም አለው። በተለይ አዳዲስ ለሚመጡ ሰዎች ዌልካምድ ነው። ነገር ግን አንድ ነገር መገንዘብ ያስፈልጋል። ይሄ የኢፖክሲ ስራ ፊዚካሊ ብቻ የሆነ ሾፕ ወይም ደግሞ የሆነ ቦታ ላይ ቁጭ ብለን የምንሰራው የቢዝነስ አይነት አይደለም። ኢንፋክት አሁን ባለንበት ዘመን ምንድነው ማወቅ ያለብን ነገር የፊዚካል ቢዝነሶች ወይም ደግሞ አንድ ቦታ ላይ የሚከፈት ስራ እየቀረ መጥቷል። ያ ማለት ምንድነው? ለምሳሌ እኔ አሁን ወይ ምግብ ቤት ሊሆን ይችላል ወይም ደግሞ ትላልቅ ሬስቶራንቶች እንኳን ብንል አንድ ቦታ ላይ ቢዝነሳቸውን ከፍተው የዛን አካባቢ ኤሪያ ወይም ደግሞ እዛ አካባቢ ላይ የሚገኙትን ነዋሪዎች ገበያ መጠበቅ እየቀረ መጥቷል። አይታችሁ ወይም አስተውላችሁ ከሆነ የተለያዩ ሬስቶራንቶች የተለያዩ የቢዝነስ ዘርፎች የተለያየ የሶሻል ሚዲያ እየከፈቱ ፕሮሞት እያደረጉ ቢዝነሶቻቸውን በሶሻል ሚዲያ ላይ እያሳደጉ ይገኛሉ። ታዲያ እናንተም ልትከተሉት የሚገባው አንደኛው ስትራቴጂ የማርኬቲንግ ስትራቴጂ መሆን ይገባዋል ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ እኛ ሃርሞኒ ኢፖክሲዎች የራሳችን ወርክሾፕ በአየር ጤና ላይ አለን። ፕላስ ደግሞ ሌላ የፈርኒቸር የምናሰለጥንበት አንደኛው ብራንቻችን ደግሞ በካራቆሬ ላይ ይገኛል። ታዲያ እነኚህን ሁለት ብራንቾች እንዲሁም ደግሞ እነኚህ ሁለት ቦታዎችን ብቻ በመጠበቅ ስራችንን አንሰራም። ይህ ማለት ከተለያዩ ከሰሚት እንዲሁም ደግሞ ከአያት በተጨማሪም ከመገናኛ ልትሉ ትችላላችሁ ከጦር ኃይሎች እጅግ በጣም ብዙ ከሚባሉ ቦታዎች ከዛም አልፎ ከክፍለ ሀገር ጭምር ሰዎች እየመጡ እኛ ጋር መሰልጠን ጀምሯል።
ታዲያ ይሄ ነገር ሊሆንበት የቻለው አንደኛው ነገር ምንድነው? ሶሻል ሚዲያ ላይ መንቀሳቀስ መቻላችን ነው። እናንተም ይሄንን ቪዲዮ የምትመለከቱ ሰዎች እኛን ሃርሞኒ ኢፖክሲዎችን ልታውቁ የቻላችሁት ዋነኛው ነገር ይሄንን ቪዲዮ በዩቲዩብ ቻናላችን ላይ ፖስት ስለምናደርገው እንዲሁም ደግሞ በተለያዩ የቲክቶክ ቻናሎቻችንም ላይ ፕሮሞት እያደረግን ስለምንሰራ ታዲያ እናንተም እንዳልኳችሁ ወርክሾፕ የሆነ ቦታ ላይ ልትከፍቱ ትችላላችሁ። ኢፖክሲን ከሰለጠናችሁ በኋላ አንድ ቦታ ላይ ከፍታችሁ የዛን አካባቢ ቢዝነስ መጠበቅ እጅግ በጣም እናንተን ከሚገላችሁና ስራችሁንም ጭምር ገበያውን ሊቀዘቅዝ ከሚያደርገው ሁኔታ አንደኛው። ታዲያ ምንድነው ማድረግ ያለብን? እንዲሁም ደግሞ በምን አይነት መልኩ ስራችንን ቢዝነሳችንን ፕሮሞት ማድረግ እንችላለን ለሚለው ዋነኛው መፍትሄ ሶሻል ሚዲያው ነው። በተለይም ደግሞ ቲክቶክ ላይ አይታችሁ ከሆነ እጅግ በጣም ቀላል ፕላትፎርም ቢመስልም ነገር ግን ደግሞ ብዙ ሰዎች እየተጠቀሙበት ቢዝነሳቸውን ጭምር እያሳደጉበት የሚገኘው ዋነኛው ቁልፍ ፕላትፎርም ነው። ከዛ ባሻገር ደግሞ ይሄኛው አንዱ ዩቲዩብ ቻናልም መክፈትና በዩቲዩብ ላይ ደግሞ ቪዲዮቻችሁን ክሬት እያደረጋችሁ ፕሮሞት ማድረግ ሌላኛው የቢዝነስ አካሄድ ነው ማለት ነው። ታዲያ እናንተ እነኚህን ነገሮች ከማድረጋችሁ በፊት ምን መሆን ይጠበቅባችኋል ከተባለ ቀደም ሲል እንዳልኳችሁ ሰው የለመደውን ነገር ይዞ መውጣት በቂ አይደለም። ያ ማለት ክሬቲቪቲ ወሳኝነት አለው። ለምሳሌ አሁን እኛ እንደ ሃርሞኒ ኢፖክሲ የኢፖክሲ ዘርፍ በሁለት ይከፈላል። ያ ማለት ነው ማለት ነው ፒውር ኢፖክሲ በሞልድ ብቻ የሚሰሩ ሰዎች አሉ። እንዲሁም ደግሞ ኢፖክሲ ኮርስ በማድረግ ከብረት ጋር ሊሆን ይችላል፣ ከመስታወቶች ጋር ሊሆን ይችላል፣ እንዲሁም ደግሞ ከተለያዩ የእንጨት ምርቶች ጋር አያይዘው የሚሰሩ ሰሪዎች አሉ። ታዲያ እኛ ፒክ ያደረግነው ይሄንን ከፈርኒቸር ጋር የሚሰራ የኢፖክሲ ሙያ ነው። ታዲያ በዚህ ዘርፍ እኛ የምትመለከቱ እጅግ በጣም ሊደገሙ የማይችሉ እንዲሁም ደግሞ ሌሎች ሰዎች ጭምር ያልሰሯቸውን የራሳችንን ዲዛይን ክሬት እያደረግን እንሰራለን። በዚህም ሳቢያ የተለያዩ ሆቴሎች ላይ የተለያዩ ቢዝነሶች ላይ እየተጠራን የኢፖክሲ ስራችንን እንሰራለን። ከዛም ባሻገር ደግሞ ተማሪዎቻችንን ጭምር እናሰለጥናለን። ታዲያ ብዙ ሰዎች መርጠው እኛ ጋር መጥተው ሊሰለጥኑ የቻሉበት ምክንያት ለየት ያሉ ስራዎችን እየሰራን ወደ ገበያው ላይ እንዲሁም ደግሞ ወደ ሶሻል ሚዲያው እያወጣን ፕሮሞት ስለምናደርግ ስለምናስተዋውቅ ነው። ታዲያ እናንተም እንዳልኳችሁ ለየት ያለ አሰራርን ይዛችሁ መምጣት የቢዝነሱ ዋነኛው ታርጌታችሁ ሊሆን ይገባል ማለት ነው። ታዲያ ይህንን ነገር ከተናገርን የኢፖክሲ ሙያ ላይ ለመሰማራት ስልጠናን መውሰድ ዋነኛው ነገር ነው። ታዲያ ወደ ኢፖክሲ ቢዝነስ ለመሰማራት ኢፖክሲን ጥንቅቅ አድርጎ መስራት መቻል በራሱ ዋነኛው ነገር ነው። ታዲያ ይህንን ነገር ለማድረግ ለማዳበር ደግሞ ፕራክቲስ ማድረግ ያስፈልጋል። አንዳንድ ሰዎች የሚያደርጉት ነገር ምንድነው? ጀስት ዩቲዩብ ቪዲዮን እና የተለያዩ ቲዩቶሪያል ቪዲዮዎችን ብቻ በማየት ኢፖክሲን ገዝተው ለመሞከር ያስባሉ። ነገር ግን እዛ ጋር ገንዘባቸው ፌል እያደረገ ሲመጣ የሚከስሩት እነሱ ይሆናሉ። ነገር ግን እዚህ ጋር በኦንላይን ላይ የሚሰለጥኑ ብትሏቸው እንዲሁም ደግሞ በአካል ላይ መጥተው የሚሰለጥኑ ብትሏቸው አንደኛው ተስፋቸው በዛ ገንዘባቸው ኪሳራ እንዳይኖርባቸው የማድረግ ሂደት ነው። ያ ማለት እንበልና ለምሳሌ አንድ ሰው ተመዝግቦ ሲጀምር እኛ ጋር የተለያዩ የስልጠና ፓኬጆች አሉ። ከነዛ ፓኬጆች መካከል አንድ ሰው የተመቸውን እንደ አቅሙ መርጦ ቢሰለጥን የከፈለው ገንዘብ ወደ ኪሳራ እንዳይገባ እንዲሁም ደግሞ በኢፖክሲ ላይ ፐርፎርም እንዲያደርግ ያስችሏል። ከነዚህ መካከል ዋነኛው ነገር ፕራክቲስ የሚያደርጋቸው ስራዎች እጅግ በጣም እየበዙ እየጨመሩ ይመጣሉ። እኛ ጋር ረከቦቶችን ወይም ደግሞ አለም አንድ ነገር ብቻ ፒክ አድርገን አሰልጠነን ሳይሆን የምንሸኘው የተለያዩ ኮፊ ቴብሎችን፣ የተለያዩ የግድግዳ ሰዓቶችን፣ በተጨማሪም ደግሞ ረከቦት፣ ቅዱሳት ስዕሎች ብቻ ሁሉንም አይነት በኢፖክሲ ሊሰሩ የሚችሉ ስራዎችን አንድ ሰው መስራት እንዲችል አድርገን እናሰለጥናለን። እነዚህን ነገሮች በሙሉ የምናሰራው ታዲያ በቲዮሬቲካል ደረጃ ሳይሆን ሃንድ ቱ ፕሮጀክት ወይም ደግሞ እጃቸው ቀጥታ ወደ ስራው በማረፍ ፕራክቲስ እንዲያደርጉት ማድረግ ነው። ከዛ በተጨማሪ ዩኒክ የሚያደርገው የኛን ስልጠና አሰራር ደግሞ ምንድነው? አንድ ሰው አንድ ስራን ፎከስ አድርጎ እንዲሰራ እናደርጋለን። ያ ማለት ምንድነው? በግሩፕ ስልጠናዎችን አንሰጥም ማለት ነው። በግሩፕ ስልጠና ሲሰጥ ያለው ችግር ምንድነው? ሁሉም ከተለያየ ባክግራውንድ የሚመጣ ሰው አለ። በተጨማሪም ደግሞ የተፈጥሮ አቀባበል ሁኔታ፣ ለምሳሌ አንዳንድ ሰው እጅግ በጣም በኔቸር ፈጣን ሆኖ ቶሎ ነገሮችን የመቀበል ሁኔታ አለ። አንዳንድ ሰው ደግሞ ነገሮች እስኪደጋገሙለት ድረስ ትንሽ ላጌ ማድረግና በደንብ አስተውሎ ነገሮችን የማየት ሁኔታ አለ። ታዲያ እንደነኚህ አይነት ሁለት ኔቸር ያላቸው ሰዎች አንድ ግሩፕ ውስጥ ብናስገባቸው አንደኛው ተጎጂ መሆኑ አይቀርም። ስለዚህ ሁለቱም ግን የየራሳቸውን የግል ስራ እኛ ጋይድ ያደረግናቸው በእኛው ማቴሪያል እንዲሰሩ ስናደርጋቸው ሁለቱም የምንፈልገውን አይነት ኤክስፒሪየንስ እና ልምድ አግኝተው የሚወጡ ይሆናል ማለት ነው። ታዲያ እናንተም ወደዚህ ቢዝነስ መሰማራት የምትፈልጉ ከሆነ በሃርሞኒ ኢፖክሲ የተዘጋጁትን የስልጠና ፓኬጆች አንዱን መርጣችሁ በአካል ወይም ደግሞ በኦንላይን መውሰድ ብትችሉ እጅግ በጣም ተጠቃሚና ወደዚህ ቢዝነስም ዩኒክ የሆነ የራሳችሁን አሰራር እንዲሁም ደግሞ የራሳችሁን ዲዛይን ይዛችሁ
የምትመጡ ይሆናል። ታዲያ ይህንን ለማድረግ እኛን ማግኘት ማነጋገር የምትፈልጉ ከሆነ በስልክ ቁጥራችን 0923 6361 ላይ አሊያም ደግሞ በ0910 13 87 84 ላይ ደውላችሁ ሃኖን ኢፖክሲ ብትሉ እኛን ማግኘት ትችላላችሁ። እንዳልኳችሁ እኛ ጋር ኢፖክሲ ብቻ ሳይሆን የምትሰለጥኑት ከኢፖክሲ ጋር ተያያዥ የሆኑ የቢዝነስ ስልጠናዎች ትርፍና ኪሳራን እንዴት መለየት ይቻላል፣ ፕላስ የተለያዩ የቢዝነስ አካሄድና ቀመሮችን ከዛም ባሻገር ደግሞ የዲጂታል ማርኬት ላይ እንዴት ፐርፎርም ልናደርግ እንችላለን በሚለው ዙሪያ የተለያዩ ሂንቶችንና ቲፖችን ለተማሪዎቻችን እንሰጣለን። ታዲያ እናንተ በዚህ ዙሪያ ተጠቃሚ ተርፋማ መሆን የምትፈልጉ ከሆነ ኑ ሃኖን ኢፖክሲዎች ሁልጊዜ ስልጠና እየሰጠን እንገኛለን። ነገር ግን ያለን ቦታ ወሰን ስለሆነ በዚህ የምዝገባ ጊዜ መመዝገብና መጀመር ትችላላችሁ። በተጨማሪም ኤኒ ጥያቄ ግልጽ ያልሆነ ነገር በኢፖክሲ ላይ ማንኛውም ተያያዥ ጥያቄ ካላችሁ በኮሜንት ላይ ታሰፉልን የምንመልስላችሁና ከዛም ባሻገር ደግሞ ሃኖን ኢፖክሲ የዩቲዩብ ቻናላችንን ሰብስክራይብ ብታደርጉ የተለያዩ ከኢፖክሲ ጋር የተያያዙ ቲፖችንና መረጃዎችን ስለምንለቅ ተጠቃሚ ትሆኑበታላችሁ። ሃኖን ኢፖክሲ ልዩነትን በተግባር በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ።